ሰልፈኞቹ ዝነኛውን የኒውዮርክ ታይምስ ስኩዌር በስሜት ታጅበው ጦርነቱ ይቁም ይያሉ የሩሲያ ታንኮች ወደ ኪየቭ በተጠጉበት ሰዓት እነሱ ደግሞ ወደ ሩሲያ ሉክ ቢሮ ይጓዙ ነበር። ኒውዮርክ እንደ ካታሪና ቬልየቫ ላሉ ምንም እንኳን የማስጠንቀቂያ ምልክቶች ቢኖሩም ድንጋጤና ፍርሃቱን የሚገልጹ ምንም አይነት ቃላቶች የሉም። ባይደን እንዲህ ሲሉ ማዕቀቦችን መጣላቸውን አስታውቀዋል። በአሜሪካ ያላቸው እያንዳንዱ ሀብት ይታገዳል። ባይደን ትላንት በሩሲያ ላይ የባንክና የገንዘብ ዝውውርን በተመለከተ ማዕቀብ ጥለዋል። ከዚህ የሩሲያ ወረራ በፊትም ቤላሩስ የሩሲያ ወታደሮች ወደ ሀገሯ ገብተው እንዲንቀሳቀሱ በመፍቀድ ደቡባዊ የጎረቤት ሀገሯ የሆነችው ዩክሬንን ለማጥቃት በር ከፍታለች። ሳሻ ቫልሲየቫ ከቤላሩስ ነው የመጣችው። ይህን መሰል ጥቃት ለሚፈጽም መንግስት ሀገሬ ድጋፍ በማድረጓ እፍረት ተሰምቶኛል። የሀገሬ ሰዎች ይህን በማድረጋቸውና ዩክሬናውያኖችን በመግደላቸው በጣም አፍሬያለሁ። የኒውዮርክ ፖሊሶች 1.5 ኪሎ ሜትር ርቀት ያለው መንገድ ለሰልፈኞቹ በመዝጋት ሰልፉ እንዲካሄድ ያደረጉ ሲሆን በጎዳና ላይ የሚንቀሳቀሱ ታክሲ ሹፌሮችም ፑቲንን ከዩክሬን አስወጡት፣ ፑቲን ከጭንቅላቱ ውጪ ስለሆነ ከሩሲያ አስወጡት ሲሉ ድጋፋቸውን በመግለጽ አግዘዋቸዋል። በሌሎች የሀገሪቱ ክፍሎችም ሰልፎች የተካሄዱ ሲሆን በዴንቨር የተሰባሰቡ ሰልፈኞችም ሩሲያ ተጨማሪ ማዕቀቦች ሊጣሉባት ይገባል ብለዋል። ናታሻ ቪቲከን ዩክሬናዊት ናት። ፑቲንን ለመቋቋም የሰሜን አትላንቲክ የቃል ኪዳን ጦር ዩክሬን ውስጥ ገብቶ ማገዝ መቻል አለበት። ይሁን እንጂ በዚህ አስተያየት የማይስማሙም ደሞ አሉ። ላይላ ሹክሮቫ ከአዘርባይጃን የመጣችው ወታደራዊ እርምጃ በእኔ አመለካከት ጥሩ ምርጫ አይደለም፣ ምክንያቱም አንዴ ከተጀመረ ማብቂያ የለውም። እነዚህ ሰልፎች ታዲያ በአውሮፓ በተመሳሳይ ተቀጣጥለዋል። 400 የሚደርሱ ሰልፈኞች በሞስኮ፣ 100 ሰዎች ደግሞ በሴንት ፒተርስበርግ እንዲሁም ደግሞ ካታሪንበርግን በመሳሰሉ የሩሲያ ከተሞች ሰልፈኞች ለተቃውሞ የወጡ ሲሆን በተለያዩ የአውሮፓ ከተሞችና በአውስትራሊያ ሰልፈኞቹ በጦርነቱ ላይ ተቃውሟቸውን አሳይተዋል። ተቃዋሚዎቹ ሩሲያ በዩክሬን ላይ የፈጸመችው የአየር ጥቃትን በተመለከተ ጦርነት አያሻም የሚሉ ጽሁፎችን አንግበው ታይተዋል። ይሁን እንጂ በሞስኮና በሴንት ፒተርስበርግ ፖሊስ ሰልፈኞችን የበተነ ሲሆን ከ10 በላይ የሚጠጉ ሰዎችንም በሁለቱም ከተሞች አስሯል። ከሞስኮ በምስራቅ አቅጣጫ የ1700 ኪሎ ሜትር ርቀት ላይ የምትገኘው የካታሪንበርግ ከተማ አደባባይ ላይም ጥቂት ሰዎች ተሰባስበው የታዩ ሲሆን ጦርነት አያሻምና ፑቲን ስልጣን ይልቀቅ የሚሉ ጽሁፎችን ይዘው የታዩ ሲሆን ፖሊስ ሊያስራቸው ችሏል። በተመሳሳይ በሃንጋሪ ዋና ከተማ ቡዳፔስትም በሩሲያ ኤምባሲ ፊት ለፊት የተቃውሞ ሰልፍ የተደረገ ሲሆን ጠቅላይ ሚኒስትር ቪክቶር ኦርባን ከሞስኮ ጋር ያላቸውን ግንኙነት እንዲያቋርጡ ሰልፈኞቹ ጥሪ አቅርበዋል። በፖርቹጋል ሊዝበን፣ በሳራጆቮና በአውስትራሊያ ሜልበርንም ከዩክሬናውያን ጋር አብረው መቆማቸውን የሚገልጹና የሩሲያን ድርጊት የሚቃወሙ ተመሳሳይ ሰልፎችም ተካሂደዋል።